ሰላም እንዴት ናችሁ? ደህና ናችሁ ወይ? ይሄን ቪዲዮ ስቀዳ ሁለተኛ ጊዜ ነው። በነገራችን ላይ ትላንት ቀድቼው ቮይሱ በጣም የተበላሸ ነበርና ይሄን የመሰለ ቆንጆ ይሄን የመሰለ ጥሩ መልዕክት ደግሞ እንዴት በተበላሸ ድምፅ አልፖስትም ብዬ ነው ዛሬ ድጋሚ ይሄን ቪዲዮ እየሰራሁላችሁ ያለሁት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ትሬት ይባላለሁ። እዚህ ሀሳቤን የራሴን የህይወት ትምህርቶች ደግሞ ከህይወት የገጠመኝን የተረዳሁትን የማውቀውን ባካፍለው ጥሩ ነው ብዬ የማስበውን ነገር ማካፍልበት ዩቲዩብ ቻናሌ ነው። ሰብስክራይብ አድርጉና የኔን ቤተሰብ ተቀላቀሉ። ለፕሪቪየስ ሰብስክራይበሮች የሆናችሁ ደግሞ ይሄን ቪዲዮ ተመልከቱ። በጣም ይጠቅማችኋል። እስከዛሬ ከሰራሁት ቪዲዮ ውስጥ እኔን ራሱ ምንድነው የሚባለው እኔን ራሱ ልቤን የገዛ ቪዲዮ እንደዚህ አይነት ቪዲዮ አለ ብዬ አላስብም። ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ አሳውቁኝ። መስተካከል አለበት ይሄ ነገር ቢሻሻል ብላችሁ የምታስቡት ነገር ካለ I'm open to any kind of a comment። አብራችሁኝ ቆዩ ለማለት እወዳለሁ። ዛሬ ላወራችሁ የወደድኩት ሁሌም ኢንስፓየርስ የሚያደርገኝን የነቢዩላህ ሙሳ ህይወት ታሪክና ሁሌም ከራሴ ህይወት ጋር አሁን ካለውበት ሲቹዌሽን ጋር ተመሳስሎ እኔን የመሰለ ታሪክ ያለበት ታሪክ ስለሆነ የሙሳና የነቢዩላህ ሙሳና የበኒ እስራኤልን ከፍርዓውን ስር የመውጣት ያሄዱት ጆርኒ ውስጥ ያለውን ከዛ የገባኝና እኔ ያለውበት ብዬ ከማስበው ታሪክ ላይ አንድ ላይ አቀላቅዬ እነግራችኋለሁ። አይ ሆፕ ኢንጆይ እንደምታረጉት እና ከዚህ ውስጥ በጣም ጥሩ ትምህርቶች እንደምትወስዱ ተስፋ አደርጋለሁ። ወደ ታሪኩ ስንገባ ያው እንደሚታወቀው ነቢዩላህ ሙሳ የተላከው በኒ እስራኤልን ከፍርዓውን ጭቆና ስር ደግሞ ባርነት ስር እንዲወጡ ሊያረጋቸው ነው። ያው ሙሳ የተወለደው ከበኒ እስራኤሎች ነው። ያደገው ፍርዓውን ጋር ነው። ጥፋት አጥፍቶ ከሀገሩ ወጣ። ከግብጽ ተወጥቶ ተሰደደ። ለረጅም ዓመታት የሆነ ሀገር ላይ የራሱን ቤተሰብ መስርቶ ኖረ። ከዛ የአላህ ሪቪሌሽን ወር ደግሞ አላህ ጥሪ ቀረበለትና ሂድና የበኒ እስራኤል ህዝቦች ከፍርዓውን ባርነት ስር አውጣቸው ተብሎ ተላከ። ተመልሶ ወደ ህዝቡ ሲመጣ ህዝቡ ኦኬ ፈጣሪ ያረሳንም እንደ ለካ ለ200-300 ዓመት አካባቢ ነው የሚባለው ከተሳሳትኩኝ በባርነት ስር የነበሩት በፍርዓውን ባርነት ስር ማለት ነው። ኦልሞስት ህዝቡ ምን ብሎ ነው የሚያስበው በኒ እስራኤሎች ወር ደግሞ የእስራኤል ህዝቦች በቃ ፈጣሪያችን አምላካችን ረስቶናል፣ የያዕቆብ የዩሱፍ አባት አምላክ ረስቶናል፣ እኛ ነው አያቀንም፣ በቃ እኛ የተፈጠረው ለባርነት በቃ ለዚህ ሲቹዌሽን ነውና ረስቶናል ብሎ ስለያስቡ ነበርና መጀመሪያ ሙሳ ለነሱ የመጣ ጊዜ የሚጠየቁት እሱን ነው። ሙሳም ነገራቸው የአላህ መልእክተኛ እንደሆነና እነሱን ነፃ እንደሚያወጣ ነገራቸውና ፍርዓውን ጋር ሄዶ እነዚህን ህዝቦች ወደ ሀገራቸው ወደ ከነዓን ቃል ወደ ተገባላቸው ምድር ወደ መጡበት ምድር ሊወስዳቸው ስለሆነ ይዣቸው ሊል ብሎ ፍቃድ ይጠይቀዋል። ከዛ አንተ ማነህ ምናምን የሚል ብዙ ግብግብ ይፈጠርና ብዙ የአላህ ተአምራት ለፍርዓውን እንዲገለጹ ይደረጋል። ሙሳ እንዳይታያቸው ይደረጋል። ግን ፍርዓውን በቃ ኢንሲስትድ መሆን አልቻለም። በጣም ከብዙ ትራያል በኋላ ፈቀደና በቃ ይዛቸው ሄድ ተባለ ብሎ አለ። ከዛ በኒ እስራኤሎችን ይዞ ነቢዩላህ ሙሳ ወደ በረሃው ይሄዳሉ። በዚህ መሃል ፍርዓውን ሪግሬት ያደርግና ይመጣል፣ ይከተላቸዋል ማለት ነው። የእስራኤል ህዝቦች እና ሙሳን ተከትሎ ባህር ዳር ላይ ሲደርሱ ከኋላቸው ደግሞ የፍርዓውን ወታደሮች ተከተሏቸው እንደሆነ ያሉ። ከዛ ከሀገራችን ነው ደግሞ እዛ በባርነት ከምንኖርበት ቤት አውጥተን ፊታችን ባህር ነው፣ ከመሞት ውጭ ተስፋ የለም። ኋላችንም ፍርዓውን ወታደሮች አሉ፣ እነሱም እኛን ከመግደል ውጭ እንትን የለንም፣ አሁን ምን ይወጣናል ብሎ በተጨነቁበት ሰዓት ሙሳም እኔ አላህ እዚህ ድረስ አምጥቶኝ እዚህ አይተወኝም አላህ ብሎ አላህን ዱዓ አድርጎ ሲለምን አላህም በብትርህ ባህር ምታውና እከፍልልሃለሁ ተባለ። ከዛ ባህሩ ተከፍሎ የበኒ እስራኤል ህዝቦች ሁላችሁም እንደምታውቁት ባህሩን ተሻገሩት። ሙሳ ሻገራቸው ባህሩን። የፍርዓውን ወታደሮችም እዛው ውስጥ አለቁ። አሁን ከትልቁ ባርነት ኦር ደግሞ የሆነ አካል ከጨቆናቸው ባርነት ወጡ የበኒ እስራኤል ህዝቦች። ግን በረሃው ላይ ለ40 ዓመት ነው ከነዓንን ሳያገኙት ኦር ፕሮሚስ ላንድ ተብላ ቃል የተገባችላቸው ምድር የራሳቸውን ቤታቸውን ሳያገኙት የጠፉት በረሃ ላይ ለ40 ዓመታት ያህል ጠፉ።
የጠፉበት የራሱ የተለያየ ምክንያቶች ቢኖረው ግን ፐርሰናሊ እኔ ከዚህ ስቶሪ የምማረው ነገር ቢኖር 40 ዓመቷ እንደ ሪከቨሪ ታይም ናት ብዬ አስባለሁ። በረሃ ላይ ናቸው። ይበላ የለም፣ ይጠጣ የለም፣ ወዴት እንደሚሄዱ አያውቅም። መንገድ አቅጣጫ የሚመራቸው ሰው የለም። they have to figure out ወደ የከነዓንን መንገድ። በዛ ጊዜ ውስጥ ብዙ ትሪያል ያጋጥማቸዋል፣ ይርባቸዋል፣ ኮምፕሌን ያደርጋሉ። ከዛ ሀገራችን ከግብፅ አስወጥተን በባርነት ከሚኖሩበት ሀገር ማለት ነው አስወጥተን እዚህ አሁን እየራበን ምግብ አጣምና ይታሉ። ነቢዩላህ ሙሳ ዱዓ ያደርግና ምግብ ይሰጣቸዋል። ከዛ የሆነ ትንሽ ቆዩና ደግሞ ውሃ የለም ይሄው በጥም ልናልቅ ነው ይላሉ። ከዛ አላህ ውሃ እንዲሰጣቸው ነቢዩላህ ሙሳ ይፈቅድለታል። እንደዛ ተባለ። የበረሃ ቆይታቸው ከቀን ከቀን እየረዘመ በሄደ ቁጥር የሆነ ጊዜ ላይ ግብፅ እኮ እያለን ሽንኩርት ነበረ፣ ሽንኩርት ነበረ፣ ፍሩት ነበረ ብሎ የግብፅን በባርነት ዘመን የነበራቸውን የምግብ ጣዕም መመኘት ጀመሩ እና ሙሳ ምን አላቸው? በዚህ ጊዜ የባርነት ዘመን ምግባችሁ ካማራችሁ ጎባክቱ ምስር እዛ ሄዱና ብሉ አላቸው። ሰው ታሪኩን እኔ ለበተንተን ኦር ደግሞ በዛ ታሪክ ላይ ያለኝን እውቀት ምናምን ልሰጣችሁ ፈልጌ አይደለም፣ ግን ሁላችንም በሁላችንም ህይወት ይሄ ነገር ያጋጥመናል ብዬ አስባለሁ። ምን መሰላችሁ? አላህ ቁርአን ላይ ኦር ደግሞ የሆነ ታሪክ ሲገልጽልን ለኛ ኢትስ ናት ላይክ አልፏል ኦልሬዲ በቃ ታሪኩ እንዲሁ ስሙት ለማለት ሳይሆን ሁላችንም እንደ ህዝብም እንደ ግለሰብም ከዛ ታሪክ ጋር ሪሌት ማድረግ እንችላለን ብዬ አስባለሁ። ሁላችንም የሆነ በባርነት የያዘን ነገር አለ። የሆነ ራሳችን የሰጠንለትና ሲገዛን የነበረ እንደ ባሪያ አድርጎ የተቆጣጠረ የማህበረሰብ አስተሳሰብ፣ የቤተሰብ አስተሳሰብ፣ ቤተሰብ፣ ወላጅ፣ ትዳር፣ ስራ፣ ገንዘብ ኤኒቲንግ ብቻ በህይወታችሁ ባለፈ ህይወታችሁ እንደ ባሪያ ገዝቶኛል ብለው የምታስቡት ነገር ጋር አላህ በቃ አሁን ይሄ የባርነት ጊዜያችሁ በቅቷል ብሎ ባህሩን ካሻገራችሁ በኋላ ያለው ቆይታ በጣም ከባዱ የሰው ልጅ ኦር ደግሞ ማንም ሊረዳችሁ ማይችልበት ጊዜ ነውና እንዴት አድርገን ካሳለፍነው ትልቁ ትራማ ረጅም ጊዜ ካሳለፍንበት ትልቁ የህይወታችን ችግር ባህሩን ተሻግረን ከመጣን በኋላ ይሄ በቃ ባህሩን ከተሻግረን ከነዓን ከመግባታችን በፊት ያለውን ታይም እስቲ ላይክ የነሱን 40 ዓመት የኛን ደግሞ ምን ያህል እንደምንቆይበት የማናውቀውን ጊዜ ሪከቨሪ ታይም ኦር ደግሞ ህይወትን ከባርነት ውጪ ምን ይመስላል ብለን የምናስተነትንበት ጊዜ ነው ብለን ኮንሲደር እናድርገው። እንውሰደው ላይክ ሪከቨሪ ታይም ነው እንበል። የኛ የመሰለን ልክ የመሰለን ነገር የምናውቀውን ነገር ድጋሚ የምንማርበት ጊዜ ነው እና ዛሬ ልነግራችሁ የፈለኩት ነገር ከዛ ከነበርንበት መጥፎ ሲቹዌሽን ላይ የወጣን ጊዜ ኦር ደግሞ ያ መጥፎ ከባዱን ጊዜ ባህሩን ከተሻገርን በኋላ ህይወት በቃ ለጥ ያለች በረሃ ትመስለናለች። ተስፋ ቢስ ትሆንብናለች። በጣም ታጣብናለች። መንገድ ወዴት መሄድ እንዳለብን ግራ ልንጋባ እንችላለን። በጣም በራሳችን ላይ ነገሮች ጥርጣሬ ልናሳድር እንችላለን። ባህሩን መሻገራችን ጥሩ ነገር ሆኖ ግን ሳለ ፍላጎቶቻችን የነፍስ አምሮቶቻችን ባህሩ በፊት የነበረው በዛ በመጥፎ ጊዜ የነበረውን ነገር ሊያምረን ይችላል። ፍርዓውኖች የበኒ እስራኤል ህዝቦች የፍርዓውን ዘመንን ሽንኩርትና አንዳንድ ቅመማ ቅመም እንዳማራቸው ሁላ ወይኔ ያኔ ከሱ ጋር ያለው የነበረኝ እኮ ደስታ እንደዚህ ነበር፣ ወይኔ ያኔ ከሱ ጋር መሆን ነበረብኝ እንዴ፣ ኦር ያኔ ያን ስራ መተው አልነበረብኝም እንዴ፣ ኦኬ ወይ ደግሞ ከዛ ሀገር ማድረግ አልነበረብኝም እንዴ የምንልበት ጊዜዎች ሊመጡ ይችላሉ። ላይክ ለሰዎች እንኳን እንዲህ የተሰማኝ ነው ብትሉ ያነበርሽበት መጥፎ ነገር ሁላ ያን መጥፎ ከባድ ጊዜ እኮ አልፈሽዋል። አሁን ምንድነው እንደዚህ እንዲሰማሽ የሚያደርገው ምንድነው ዳውት የሚያስደርግሽ ምናምን ብሎ እንኳን ኮምፕሌን ሊያደርጉ ይችላሉ ሰዎች። ምክንያቱም በውስጣችሁ ያለውን 10 ዓመት 5 ዓመት በዛ ሲቹዌሽን ላይ ምን ያህል ዓመት ቆዩ የቆያችሁበትን ነገር ራሳችሁን ልባችሁንም አይምሯችሁንም የዓለም ምልክታችሁንም እንደ አዲስ ሪሼፕ ማድረግ እንዳለባችሁ ራስን ድጋሚ መገንባት ከባርነት ወጥቶ ራስን እኔ ነፃ ሰው ነኝ እኔ ሁር ነኝ በቃ ብሎ ማሰብ መስራት እስና ላይክ ከባርነት ስለወጣህ ብቻ ባሪያ መሆንህን ታቆማለህ ማለት አይደለም። የሆነ ከመጥፎ ሲቹዌሽን ላይ ስለወጣህ ብቻ ደስታን ቀጥታ ትቀላቀላለህ ማለት አይደለም። ያ እነዛ መጥፎ ሲቹዌሽን ወይ የነበራችሁበት መጥፎ ጊዜ የተሰጣችሁን ህመሞች የዓለም እውነታዎችና እምነቶች አፍርሳችሁ ድጋሚ ራሳችሁን መገንባት ሊጠበቅባችሁ ይችላልና ዛሬ ላወራችሁ የፈለኩት
ስለዛ ሪከቨሪ ታይም ኦር ደግሞ ያ የበረሃው ጊዜ በሁሉም አቅጣጫ ንፋስ የሚነፍስባችሁ ወዴት መሄድ እንዳለባችሁ የማታውቁበት ጊዜ፣ ራሳችሁን በጣም ዳውት በምታረጉበት ጊዜ፣ ዓለም ተስፋ ያጣች ኦር ደግሞ ምንድነው እኔ አሁን ምንድነው የሚቀጥለው ህይወት የምትሉበት አይነት ጥያቄ ራሳችሁ የምትጠይቁበት ጊዜ ኦር ደግሞ ወደኋላ ተመልሳችሁ ያንን ጊዜ ላይ ያሉ ጣዕሞችን እያስታውሳችሁ እዛው መሆን ይሻላል ብላችሁ ሪግሬት የምታረጉበትን ጊዜ ይሄ መጥፎ ሪከቨሪ ታይም እንዴት ኮፕ ማድረግ እንችላለን? እንዴትስ ነው ማለት ቅድም እንዳልኳችሁ አንድ ሚስኮንሰፕሽን አለ። ከፍርዖን ባርነት ስለወጡ ብቻ ባርነታቸው አልቋል ተብሎ ይታሰባል። ኤክስተርናሊ ስታዩት፣ ኢንተርናሊ ግን ሲታይ እነዛ ሰዎች በጣም ረጅም መቶ ምናምን ዓመታት ባሪያ ሲሆኑ የነበረ ነው። አእምሯቸው ብቻ ሳይሆን ብሬን ሴላቸው ራሱ በዛ መልኩ ዋየር ተደርጓል እና ከዛ ከባርነት ማይንድ ሴት ለመውጣት ጊዜ ይፈልጋል። እናንተም የነበራችሁበት ያሳለፋችሁት ትራውማታይዝ ያደረጋችሁ የ10 ዓመት የ2 ዓመት የ5 ዓመት የ20 ዓመት የኖራችሁበትን ያህል እድሜ በዛ ልክ አይደለም ለኔ ያልተገባ ቦታ ነው ብላችሁ በምታስቡበት ቦታ ላይ የቆያችሁበትን ያህል ጊዜ ያክል ከሱ የተመጣጠነ ያክል እሱን ያክል ጊዜ እንኳን ባይሆን የሆነ ያህል ጊዜ ከትክክለኛው ባራ ካረጋችሁ ነገር ጋር ሳይሆን ከዛ ነገር ነፃ ወጣችሁ እንኳን እነዛን እምነቶች፣ እነዛን ጥርጣሬዎች፣ እነዛን ፍራቻዎች፣ እነዛን ግራ መጋባቶች፣ የህይወት ትርጉም ማጣቶችን ፋይት ልታረጉበት የምትችሉበት ጊዜ ይመጣል። ይሄ ጊዜ በጣም ከባድ ጊዜ ነው። እኔ ፐርሰናሊ ችግሩ ውስጥ ሆናችሁ ካለው ጊዜ በላይ ይሄኛው ጊዜ በጣም ነው የሚያስፈራው። ምክንያቱም ትግሉ ከጨቆናችሁ ወር ደግሞ እየበደላችሁ ካለ አንድ ሌላ ከእናንተ ውጭ ካለ አካል ጋር ሳይሆን ራሳችሁ ከራሳችሁ እምነቶች ጋር ከራሳችሁ አስተሳሰቦች ጋር የምታረጉት ነው። አንድ ሰዎች አይረዷችሁም። ሊትራሊ ሰዎች በዙሪያችሁ ያሉ ሰዎች እናንተ እዚህ ጊዜ ውስጥ እንዳላችሁ ብትነግሯቸው እንኳን አይረዷችሁም። ምክንያቱም ምናልባት እንደዛ አይነት የወጀር ይኖራቸው ላያቅ ይችላል። ኦር ደግሞ እነሱ የሚታያቸው ኤክስተርናል ከነበራችሁበት መጥፎ ሲቹዌሽን ወጥታችኋል። በቃ ምንድነው ይሄን ያህል በረሃ ላይ የሚያሽከረክርሽ ኦር ደግሞ የሚያዞርሽ ወደ ህይወት ተመለሱ እንጂ ምናምን ሊሏችሁ ይችላል። እና ያን ጊዜ እንዴት ነው ፊግር አውት እንዴት ነው ኮፕ ማድረግ የምንችለው ምን መሆን አለብን የሚለውን ኢንሳይት ብዙ ጊዜ ሲሰጥ ሰምቼ አላውቅም። ማንንም ነግሮኝ አያውቅም። እና በራሴ መንገድ ሁሌም ሱረቱል በቀራ ላይ ነብዩላህ ሙሳን ታሪክ ስሰማ ሳነበው ሜቢ የፍርዖን ጭቆና ስር ቢወጡ ባርነታቸው እስኪለቃቸው ድረስ በረሃ ላይ በብዙ መልኩ ትራያል ማሳለፍ ነበረባቸው። ነፃ እንደሆኑ፣ ገዢ እንደማያስፈልጋቸው፣ አምላካቸው የትም አብሯቸው እንዳለ፣ ዳውት የሚያረጉት አምላክ እንዳልሆነ እነሱ እንዲያምኑ አላህ በረሃ ላይ እነሱን 40 ዓመት አጥቷቸዋል። እኛንም ከነበርንበት ሲቹዌሽን ላይ ወጥተን ገና ሁኔታ ላይ ልንገባው ባህሩን እንደተሻገርን አዳዲስ የነበሩን ትክክል ያልሆኑ እምነቶቻችን ፈርሶ እንዳዲስ መገንባት አለባቸው። ለዛ ነው ሰው የማይረዳውን እናንተም በራሳችሁ ትረዱት የማትችሉትን ከባዱን በቃ ትንሹን በትልቁም ኮምፕሌን የምታረጉበትን አስር የሚያስለቅሳችሁን ምን ሆናችሁ ያስብላችሁን ሲቹዌሽን ላይ እንድትወድቁ የሚደረገው። ምክንያቱም ያን ነገር ፊገር አውት ማድረግ አለባችሁ። እኔ ይሄን ነገር ካወራችሁ በነገራችን ላይ በረሃውን ተሻግሬ ከነአንን ኦር ደግሞ ፕሮሚስ ላንድን እንዳገኘ ሰው አይደለም እያወራችሁ ያለሁት። እያወራችሁ ያለሁት አሁን ከረንትሊ አሁን እኔ በህይወቴ አሁን ያለሁበት ቦታ ራሱ በረሃው ነው። ላይክ ስንት ዓመት መሰላችሁ እኔ በረሃው ላይ ነበርኩት። 3-4 ዓመት በረሃው ላይ ቆይቻለሁ እና የተለያዩ ሁኔታዎችን ኤክስፒሪየንስ የምታረጉበት ነው። ከዛም ከዚህ ንፋስ መጥቶ የሚጥላችሁ፣ ብርድ የሚሰማችሁ፣ ብቸኝነት የሚሰማችሁ ሰዎች በጣም በዙሪያችሁ በስቶ ሊኖሩ ይችላሉ። ግን ማንም የሌላ አይነት ስሜት ሊሰማችሁ ይችላል። ተስፋ እንደሌላችሁ፣ ማንም ሰው እንደማይፈልጋችሁ፣ ህይወት ከዚህ በኋላ ምን እንግለት እንደሆነች ኦር ደግሞ ያለፋችሁት ጥላችሁት የመጣችሁት የተሻገራችሁት ምንድነው የሚባለው ፍርዖን ጋር መቆየት ሜቢ ልክ ይሁን እንዴ ብላችሁ ራሳችሁን 10 ዳውት የምታረጉበት የምትጠራጠሩበት ሉፕ ነው የምትወድቁት። አንዴ ተመዞ የሚያልቅ ታሪክ አይደለም።
አንዴ ዞራችሁበት ሳይሆን ድጋግማችሁ ይሄ አሁን የነገርኳችሁ ሰርክል ላይ የምትመላለሱበት ጊዜ ነውና በቅርቡ ባለፈው 1 ዓመት ወደዚህ ይሄን በጣም ያስጠላውን የህይወቴን ፓርት እንዴት ኮፕ ማድረግ እንደቻልኩኝ ነው ዛሬ ላካፍላችሁ የምፈልገው። ሰው ሪከቨሪ ታይማችሁን በረሃ ላይ ጠፍታችሁ ከነአን ምድርን እስክታገኟት የምታሳልፏትን ሰዓት እንዴት አድርገን እናሳልፍ? በመጀመሪያ ደረጃ ህይወታችሁን በጣም የጎዳውና የበደለው ወደኋላ የያዘው ሰዎች ናቸው። ቤተሰብ ነው፣ ትዳር ነው፣ ልጅ ነው፣ ኤኒቲንግ ብቻ ብዙ ችግሮቻችን ከሰዎች ነውና እነሱ ናቸው ያን መጥፎ የፍርዓውንን ዘመን ጊዜ የሰጡን ሰዎች ምናምን ብላችሁ የምታስቡና ራሳችሁን ከሰዎች ኤክስክሉድ አድርጋችሁ በቃ ከሰዎች ርቃችሁ አልፈልግም ብላችሁ በራችሁን ዘጋችሁ የተቀመጣችሁ ከሆነ በጣም የተሳሳተ የላይፍ አፕሮች ነው። አዎ በጣም የተሳሳተ ላይፍ አፕሮች ነው። ሰዎች ስለጎዳችሁ የሆኑ ሰዎች ስለጎዳችሁ ብቻ ኤቭሪዋን ሁሉም ሰው ይጎዳችኋል የሚለው ሐሳብ ሁሉም ይበድላችኋል፣ ሁሉም ይራሳችኋል ማለት አይደለም። ከሰዎች ጋር ያላችሁን ኮኔክሽን ድሊት አታርጉት። በቃ have a connection ከሰዎች ጋር ሚታርጉ፣ ከሰዎች ጋር አውሩ፣ ተጫወቱ፣ ተግባቡ። በዛ ባላችሁ ከሰዎች ጋር ባላችሁ ሪሌሽንሺፕ ውስጥ ግን አንድ አስተውላችሁ እንድትረዱት የሚፈልገው ነገር አለ። እናንተ ከበጣም መጥፎ ቦታ የመጣችሁ ሰው ናችሁ። ስለዚህ አሁን የምትገቡበት የትኛውም ሪሌሽንሺፕ ይሄ ጾታዊም ይሁን ማህበራዊም ይሁን ቤተሰብም ይሁን ኤኒ ካይንድ ኦፍ ሪሌሽንሺፕ የስራ ባልደረባ ይሁን የትኛውም ሲቹዌሽን ውስጥ ራሳችሁን ስታስቀምጡ ያ ያለፈው የዛ የፍርዓውን ዘመናችሁን በፍርዓውን ዘመናችሁ የነበሩ ሰዎችን የሰጧችሁ አይነት ህመምን አትፈልጉት። ምን ታረጋላችሁ መሰላችሁ? ኢንስቴድ የሰውን ስህተትና የሰውን ደካማ ጎን ሰዎች በዚህ መልኩ ሊጎዱን ይችላሉ ከሚለው አስተሳሰብ ራሳችሁን አውጡና ቲንክ በዚህ መንገድ አስቡት። እኔ በፍርዓውን ዘመን የነበረኝ የተሳሳተ ለሰው ልጅ ያለኝ ሚስኮንሰፕሽን ምንድነው? ለጓደኛ፣ ለትዳር አጋር፣ ለልጅ፣ ለቤተሰብ፣ ለስራ ባልደረባ፣ ለማህበረሰብ ያለኝ ሚስኮንሰፕሽን ምንድነው? ይሄ ነገር ልክ ነው አይደለም? የኔ ስህተት የቱ ጋር ነው? እንዴት አድርጌን ያስከፋችሁ? ለምን ይሄ ራሳችሁን ዝቅ ማድረግ ሳይሆን ራሳችሁን ተረዱበት። ምንድነው እኔን ትሪገር የሚያደርገኝ? ሰዎች ምን ሲያደርጉ ያስከፉኛል? ምን እንዲሆንልኝ ይፈልጋሉ? ምንስ እንዳይሆንልኝ ይፈልጋሉ? የሚለውን ፊገር አውት አድርጉ እንጂ ሊትራሊ በሰዎችም፣ በወንዶችም፣ በሴቶችም፣ በቤተሰብም፣ በጓደኛም፣ በልጅም፣ በማህበረሰብም፣ በጎረቤትም ተስፋ አትቁረጡ። በጭራሽ አታርጉት። ሌላኛው ነገር ደግሞ ማለት ነው አንድ በረሃ ላይ ያለ ሰው በቃ መሄጃ መንገድ አቅጣጫ ስለሌለኝ እዚህ ተቀምጬ በጥምና በፀሐይ ሞታለሁ ብሎ አይቀመጥም አይደል? ይስትራይቭ በቃ የት እንደምትሄድም ባታቅ ራሱ አቅጣጫ ሀገርህ ወይ ቤትህ ሄድ እንደሆነ ባታቅ ራሱ አንዴ በዛ ጋር አንዴ በዚህ ጋር አንዴ በዛ ጋር መሮጥ ግድ ይልሃል፣ መሄድ ግድ ይልሃል፣ መራመድ ግድ ይላል አይደለ? ያ ምክንያቱም የሆነ ቦታ ብትሄድ መንገድ ልታገኝ ይችላል። በመንገድ ውስጥ የሆነ ከፍታ ቦታ አይተህ ሜቢ ፕሮሚስ ላንድን በጣም በሩቁ ልታይ ስለምትችል መንቀሳቀስ ግድ ይላል። ስለዚህ መንቀሳቀስ ስላችሁ ዙሩ ምናምን ሀገር ውስጥ ሄዱ ዞሩ 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 እያልኳችሁ አይደለም። በራሳችሁ ውስጥ አዳዲስ ነገሮችን ሞክሩ። ከዚህ በፊት የምትወዱትንና ማትወዱትን ማታውቁ ሰው ከሆናችሁ በሆነ ሰው ህይወት ውስጥ የብሎክ ሆናችሁ ኖራችሁ ሰዎች ከሆናችሁ ዛሬ ነፃ ከወጣችሁ ስለዛ በራሳችሁ ላይ ዳውት እያደረጋችሁ ራሳችሁ እየተጠራጠራችሁ እዛ በሆን ይሻል ነበር እንዴ አሁንስ ምን ህይወት ተስፋ አለው ምንም ፊውቸር አይታየኝም እያላችሁ በራሳችሁ ተስፋ እየቆረጣችሁ ከምትቀመጡ ሞክሩ። ምን ልወድ እችላለሁ፣ ምን ደስ ይለኛል፣ ምን ባረግ ለኔ ጥሩ ነው ምናምን ያላችሁ ያንንም ይሄንንም ሞክሩ። የምትሞክሩት ባይ ዘ ዌይ በዛ ነገር ስኬታማ ለመሆን ገንዘብ ለማግኘት ጓደኛ ዝና ምናምን ለማግኘት ሳይሆን አቅማችሁን ለማየት ምን ያህል መሄድ ይችላል የሚለውን ለማየት ሞክሩ። you don't know በቃ እኮ ኦልሬዲ በረሃ ላይ ናችሁ እኮ አታውቁትም አይደለ እንዴ? ስለዚህ የትኛው ምስራቅ ወደ ምዕራብ ወይ ቤት ብሄድ ከናና አገኛለሁ የሚለውን ስለማታውቁ ጀስት አትቁሙና ሂዱ። በቃ እዛ ሞክሩ፣ እዚህ ሞክሩ፣ እዛ ሞክሩ። በዚህ ጊዜ ላይ ለሰዎች ምን ሊሏችሁ እንደሚችሉ ልንገራችሁ። በጣም ብዙ ነው የተባልኩትን ነገር አንቺ እዛም ያለሽ ይልኛሉ። ያ ምክንያቱም ምን እችላለሁ የሚለው ማወቅ ስለምፈልግ ነው። ምን ማድረግ እችላለሁ የሚለው ማወቅ ፈልጋለሁ። ሊሚቴሽኔን ማወቅ ፈልጋለሁ። ፊሮቼን ምፈራቸውን ነገሮች መድፈር ፈልጋለሁ።
ራሴን በሆነ መልኩ ማወቅና ደካማ ጎኔና ጠንካራ ጎኔ ማወቅ ላይ ኢንቨስትድ ሆን ሰላይለው። ይሄ ነገር እኮ አለቀ በቃ ምንም ብላችሁ አትቀመጡ። የምትፈሩትን ነገር እንኳን ቢሆን ሞክሩት። ላይ አትሞቱም አይደለ? እንደ አዲስ ነገር ሞክሩት። አዲስ ሰዎችን ተዋወቁ፣ አዲስ ነገሮችን ሞክሩ። በነዛ ሙከራዎችና በነዛ መተዋወቆች በነዛ ግንኙነቶች ውስጥ ግን የነገሮችን ልክ አለመሆን ኦር ደግሞ የሰዎችን መጥፎ መሆን ሳይሆን መረዳት ኦር ደግሞ ትኩረት መስጠት ያለባችሁ የራሳችሁን ደካማ ጎኖች መቁጠር ጀምሩ። የእናንተን የተሳሳተ ከፍርዓውን ምድር ይዛችሁ የመጣችሁትን የላይፍ ሚስኮንሰፕሽን የተሳሳተ የህይወት ምልከታን የተሳሳተ የፐርሶናሊቲ ትሬታችሁን አንድ በአንድ ለዩት። አንድ እውነት ልንገራችሁ፣ ሰው ልጅ ገንዘብ ሊኖረው ይችላል፣ ሀብት ሊኖረው ይችላል፣ ምንም ነገር ህይወት ላይ ስኬታማ አድርጎ ሊኖረው ይችላል አይደለ? ለኔ ፐርሰናል ዲፊኒሽን ኦፍ ስኬት ግን ራስን ማወቅ መቻል ነው። ራስን ከተሳሳቱ የዓለም ምልከታዎች የኔ ህይወት የዓለም ምልከታ የተሳሳተው ይሄ ነው፣ ይሄኛው ትክክል ነው ብሎ አዲስ የዓለም አፕሮች ኦር ደግሞ አዲስ አንድ የጤናማና ነፃ የሆነ ሰው ማይንድሴት ሊኖርህ ይገባል። በዛኛው ጊዜያችሁ ውስጥ ሁሉም ሰው ከሃዲና ውሸታም መስሎ የሚሰማችሁ ከሆነ በዚህኛው ዓለማችሁ ውስጥ በጣም ኢፌክት ይኖራል። ምክንያቱም ሰው ባወራ ቁጥር እየዋሻችሁ ሊመስላችሁ ይችላል። ተዋሽታችሁ ስለነበረ በቃ ልባችሁ ነው የሚሰብራችሁ። ሰው ገና የሆነ ነገር ሲያወራ ኦኬ ውሸታም ትላላችሁ። ምክንያቱም ውሸት በጣም ዋጋ አስከፍሏቸዋል። ባለፈው ህይወታችሁ ሰዎች ለእናንተ ሊከፈል የሚገባው ዋጋ ካልከፈሉና ዋጋ እንደሌላችሁ ከተሰማችሁ ሰዎች በተለያየ ትንሽዬ በሆነች አለመገጣጠም ወር ደግሞ ነገሮች አለመሳካት እናንተ የምትፈልጉት ነገር ሳያረጉላችሁ ሲቀሩ አንወርዚነስ ከዛ ይዛችሁት የመጣችሁት ዋጋ የለሽነት እዚህ ሰውዬም ኦኬ ዋጋ የለሽም እያለኝ ነው፣ ኦኬ ምንም ላንቺ ምንም ቫልዩ የለኝም እያለኝ ነው ትላላችሁ። ሰውዬው ሜቢ እኮ በራሱ ችግር ኦር ደግሞ በራሱ ሁኔታ ኦር ደግሞ የስራ ባልደረባችሁ በራሱ ምክንያት አሳማኝ በሆነ ምክንያት እናንተ የፈለጋችሁ ሊያደርግላችሁ ይችላል። ግን ሁሉም አሁን እናንተ በህይወታችሁ የሚያጋጥማችሁ በአዲሱ ከባህር በኋላ ባለው ህይወታችሁ የሚያጋጥማችሁን ችግር እንዳለ ሪሌት የምታረጉት እዛ ከነበራችሁ ከባርነት ዘመናችሁ ጋር ከተያያዙ ስሜቶች ጋር ነውና እዛም በባርነት ኖራችሁ እዚህም በባርነት አስተሳሰብ ውስጥ ግን ከነፃ ሰዎች ጋር ነፃ ሆናችሁ እየኖራችሁ ላይፍን ኤክስፒሪየንስ የምታረጉት እዚህም ተሻግራችሁ ባህሩን ተሻግራችሁም ቢሆን በባርነት ላይ ናችሁ ነው። ስለዚህ የተሳሳተ አመለካከታችሁን ማደስ፣ ትክክል ያልሆነው የዓለም አረዳዳችሁን ማደስ ፕላስ ደግሞ የምትችሉትን ማትችሉትን ማወቅ እናንተ ጥሩ ሰው ብቻ አላችሁ ባይዘው ደካማ ጎን አላችሁ። ደካማ ጎናችሁ ከኖራችሁበት ህይወት የመጣ ሊሆን ይችላል ኦር ደግሞ ተፈጥሮ ራሱ የሰጠቻችሁ ደካማ ጎን ሊሆን ይችላል። ሰው እነዚህን ደካማ ጎኖችና ራሳችሁ ላይ ማወቅ ራሳችሁ ላይ መረዳት ፐርፌክት እንዳልሆናችሁ ማወቅ በዙሪያችሁ ያለ ሰው ሁሉም ሰው መጥፎ ክፉ ፍርዓውን እንዳልሆነ ማሰብ እናንተም ደግሞ እንደምታስቡት ተበዳይ ባሪያ ብቻ እንዳልሆናችሁ ማወቅ እናንተም እንደሌላው ሰው ነፃ ሰው ጥሩም መጥፎ ማንነት ያለባችሁ የተቀላቀለባችሁ ሰው እንደሆናችሁ ማወቅና የሰዎችን ደካማ ጎን እያጎሉ የራሱን ጥሩ ጎን ማጉላት ላይ ሳይሆን የራስን መልካምም መጥፎም ጎን በመረዳት ላይ ጊዜያችሁን ማሳለፍ በጣም አስፈላጊ ነገር ነው ብዬ አስባለሁ። በዚህ ጊዜ ሩሚ ምን ይላል መሰላችሁ? ራሱን የማያውቅ ሰው ፈጣሪውን አያውቅም ይላል። በጣም ወዶ አባባል ነው። ከቅርብ ጊዜ ወደዚህ ምን መሰላችሁ? እናንተ ሰውነታችሁ ላይ ቁስል ቢኖር ብትታመሙ እግራችሁ ቢሰበር ወጣችሁ ሐኪም ቤት ነው የምትሄዱት። ቁስላችሁን መግላችሁን አውጥቶ ይሰፉላችኋል፣ እንድትድኑ ያደርጓችኋል፣ አንቲባዮቲክ ሰጧችኋል፣ ብቻ ሁሉም ኬር ይሰጣችኋል አይደለ? አሁን ግን እንደ በኒ እስራኤል ሰዎች ከሆነ እንደ ፍርዓውን ጋር ከጭቆና ከመጥፎ ሁኔታ ላይ የመጣ ሰው አካላዊ ጉዳት ብቻ አይደለም ያለበት፣ መንፈሳዊ ጉዳት አለብን። ልባችን ተጎድቷል። በቃ ፐርሶናችን በጣም ተበጥብጦ ገና እንደ ድጋሚ ተነጥሮ ሊሰራ የሚገባ ከጭቃ ጋር የተደባለቀ ማንነት ያለን ሰዎች ነንና ይሄን ራሳችን ኃይል መለየት ብንችል እንኳን ኦር ደግሞ ራሳችንን ቁጭ ብለን ኮንተምፕሌት አድርገን ይሄ ደካማ ጎን ይሄ ጥሩ ጎን ብለን መለየት እንኳን ብንችል ቁስሎቻችንን ሊያድንልን ሊያክምልን የሚችል ቴራፒስት የለም፣ ድራግ የለም። the only person በቃ the only thing እዚህ ምድር ላይ የሰው ልጅ የልብ በሽታውን ሊያክም የሚችለው ፈጣሪ ነው።
በዛ ኢምፐርፌክሽናችሁ ውስጥ አምላካችሁን ታውቃላችሁ ነው። በዛ ኢምፐርፌክሽናችሁ ውስጥ ከማንም በላይ ቀርቦ ከናንተም በላይ እናንተን ሊያድን ከናንተም በላይ እናንተን ሊያክም አቅም ያለው ሰው ያለው አካል አላህ ብቻ ነው። ይቅርታ ሰው ስላልኩ አላህ ብቻ ነው። እኔም አሁን ደካማ ጎኖቼ በጣም የተገለጡልኝ ስለራሴ ያለኝ አመለካከት አብዛኛው ስህተት እንደሆነ እኔ ጥሩ ሰው ብቻ እንዳልሆንኩ ማልወደው or ደግሞ ሰዎች የማይወዱት ማንነት ራሱ በራሴ ውስጥ እንዳለ ብዙ እንዲህ ነው ተብሎ ሰው ብነግረው እንኳን ሰው ሊያክምልኝ መናገር እንኳን ማልችለው ህመም እንዳለብኝ የተረዳው ስመጣ በጣም ለፈጣሪ የቀረብኩ ነው የመጣሁት። ምክንያቱም ህመሙን ባየሁት ቁጥር እያመመኝ መግሉን በነካሁት ቁጥር እየደማ ነውና በቃ እኔ እንጃ ብር ቢኖራችሁ እንኳን ማሻር የማትችሉት ቁስል ምንም ሚሊዮነር ቢሊዮነር ትሪሊዮነር እንኳን ያለም ጥግ ሀብታም እንኳን ብትሆኑ ራሱ ሊድን የማይችል ቁስል በልቦቻችን በማንነቶቻችን ውስጥ አለ። በቃ የፈለጋችሁትን መጽሐፍ ብታገላብጡ ምንም የፈለጋችሁትን ያህል ሜዲቴት ብታረጉ እኔ እኮ ለራሴ እንደዚህ ነኝ ጠንካራ ነኝ ምናምን ብላችሁ ብትነግሩት ይሄ የውሸት ከላይ ራሳችሁን ብትገባቡት እንኳን ፊክስ ልታረጉት የማትችሉ የተሰበረ ማንነቶች በእናንተ ውስጥ ይኖራሉ። ስፔሻሊ በባርነት ዘመን ላይ ለኖሩ ሰው ራሱን ድጋሚ መገንባት ላለበት ሰው ማለት ነው። ሶ እነዚህ ብቸኛ ነገሮች ሊያክም የሚችለው ማን እንደሆነ ታውቃላችሁ? አላህን ታውቃላችሁ። ሰው ኢንዴብዝ በቃ መቼም እንዴትም ማንም ሊያስረዳችሁ በማይችልበት ልኩ ነው ራሳችሁን ስታውቁ አላህን የምታውቁት ይመስለኛል። ለዛ ነው ራሱን የማያውቅ ሰው አምላኩን አያውቅም ያለውና ልጆቻችን ለህይወት ያለን ምልከታ ደግሞ ባርነት ውስጥ የምንገባው ገና በ17 ዓመታችን በ18 ዓመታችን 20 ብቻ ገና ያለ ዓለምን ፊግር አውት ሳናረግ ቀጥታ የምንገባው ራሳችንን የምናገኘው ባርነት ውስጥ ነው። ከዛ ልክ ስንወጣ ነው እኔ ቆይ ምንድነው የምፈልገው? እኔ ቆይ ምንድነው የምወደው? እኔ ቆይ ምንድነው? እኔ ቆይ ማን ነኝ የሚለው ጥያቄዎች የሚመጡትና ባህሩን ከተሻገራችሁ በኋላ ነው እናንተ ነፃ ሰው እንደሆናችሁ ለማመን 40 ዓመት እነሱ እንደፈጀባችሁ ለእናንተ ለኔ የተለያየ ለሁላችንም የተለያየ ጊዜ ይፈጀናል። በአንድ አልቆ በቃ አሁን ራሴን አውቄያለሁ፣ አሁን ፈጣሪን አግኝቻለሁ፣ አሁን መንገዴን አግኝቻለሁ ምናምን ብሎ በአንድ የሚያልቅ ነገር አለን። በቃ ይሄ ነገር ደጋግማችሁ ታደርጉት ይገባል። በቃ በረሃው ላይ ተሽከረከሩ ይችላልላችሁ ደጋግማችሁ ሁሉም የችግር ኮርነራችሁ ሁሉም የማንነት ኮርነራችሁን ፊክስ እስክታረጉ ድረስ ሁሉም ቁስላችሁ እስኪድን ድረስ ያላየችሁትን በሽታ ያላየችሁትን ህመም እስክታገኙ ድረስ እዚህ በረሃ ላይ መንከራተታችሁ መስት ሊሆን ይችላል። በዚህ ጊዜ ውስጥ ግን መች ነው ከነአን ምደርሰው በሚሉ ጥረት ራሳችሁን አታስቀምጡ። ምክንያቱም ከነአን ልትደርሱም ትችላላችሁ፣ ከነአን ሳትደርሱ ወደዛኛው ዓለም ልትሄዱ ትችላላችሁ። ህይወት በየትኛው መልክ አንፎልድ እንደምታረግ አናውቅም። ከነአን ትገባላችሁ ወይ ደግሞ ከነአን ትደርሳላችሁ ተብለን ፕሮሚስ አንደራረግም። እሱን የሚያውቀው አምላካችን። ሌላው ነገር ደግሞ እንድታረጉ የምፈልገው በራሳችሁ ላይ ታጋሽ ነው። ቢሃም ብሎ ነው ይርሳልት ነው የሚባለው። አዎ በቃ ራሳችሁ ላይ ታጋሽ ልክ ልጆቻችሁን ኦር ደግሞ በጣም የምትወዱትን ቤት ውስጥ ያለው እንስሳችሁን ብላችሁ እንደምትደባብዙት በራሳችሁ ላይ ጀንትል ሆኑ። ምክንያቱም ለምታውቃላችሁ በዚህ ጊዜ ውስጥ እናንተም ራሳችሁን ጀጅ የምታረጉበት ጊዜ ነው። አት ሴም ታይም ደግሞ ሰዎች ኤክስተርናል የሆነ ፎርስ እናንተ ላይ እየተጫነ እንዳልሆነ ስለሚያዩ ምን እየሆናችሁ ነው እያሉ ጀጅ የሚያረጉበት ጊዜ ነው እና አትፍቀዱ። ለማንም ሰው እዚህ ጋር እኮ ምን ሆነሻል የትኛውም አይነት ጀጅመንት እና ክሪቲክስ በዚህ ጊዜ አትቀበሉ፣ አትችሉትም። ምክንያቱም you are in the dark of the pit። በጣም ግራ በተጋባው መንገዱ ግልጽ ባልሆነው ለጥ ያለው አሸዋ ብቻ የሞላበት በረሃ ላይ ከየትም ንፋሱ የሚነፍስበት ፀሐይ እየወጣ ያለበት ያን በረሃ ግን ከናንተ ውጪ ማንንም የማያውቅበት ሲቹዌሽን ላይ ስለሆናችሁ ማንንም እንዳሰሙለት ሰዎች ምንም ቢሏችሁ እንዳሰማቸው ምናልባት እንደዳስላችሁ ደግሞ ኢግኖራንት ሆኑ ሰዎች አይደለም። ጀንትል የሆኑ አድቫይሶችን ጀንትል የሆነው የሰዎች አፕሮቾች ካሉ በአካባቢያችሁ ትሁት የሆኑ ወደ መንገድ መመለሶች ካሉ ተቀበሏቸው።
ግን ይሄ አይ አንቺ እኮ ወትረቢ አይ ምን እንደው ምን ይሻላችኋል ምናምን የሚሉ ኮሜንቶችን አትስሟቸው። ምክንያቱም የእናንተን ዲስከቨሪ ላንድ የእናንተን በረሃ የእናንተን እየነፈሰባችሁ ያለውን ንፋስ የተሰማችሁ ያለውን ብቸኝነት እያያችሁ በውስጣችሁ እያያችሁ ያሉትን ቁስል የዓለም ምልከቶቻችሁ ማንም ከእናንተ ጋር ከእናንተ ውጪ ማለት ነው ከእናንተና ከአምላካችሁ ውጪ እሱን የሚያውቅ የለም። ስለዚህ ኤኒታይም ዩ ፋይንድ የሆነ መጥፎ ነገር በራሳችሁ ላይ ማትወዱትን ኦር ደግሞ ህመማችሁን ቁስላችሁን ባያችሁበት ጊዜ ድክመታችሁን በተረዳችሁበት ጊዜ ለራሳችሁ እኮ የምትሰጡት ጀጅመንት አለ አይደለ? አዲሽናል ቱ ዛት ስለዛ ሴናሪዮ ምንም ነገር የማይገባው ሰው መጥቶ አፉን ሲከፍት አትቀዱለት። በቃ ሊትራሊ አትቀዱለት። እሱ ሜቢ ከናኑ ላይ ሊሆን ይችላል፣ ሜቢ በባርነት ዘመኑ ላይ ሊሆን ይችላል፣ ሜቢ ደግሞ ሌላ ራልም ውስጥ ያለ ሰው ሊሆን ይችላል። ስለዚህ ዝም ብሎ ከራሱ የሚያወራ ሰው ነው ብላችሁ ዘላሉት። ጀጅመንት በዚህ ሰዓት ኦር ደግሞ ክሪቲክስ በዚህ ሰዓት ትቀበሉ። ኖባዲ ሃቭ ቢን ዴር። በቃ እናንተ ያላችሁበትን በረሃ ላይ ማንም ሰው የለም፣ እናንተ ብቻ ናችሁ። ስለዚህ ቢ ጀንትል ኦን ዮርሰልፍ። በቃ እኔ እኮ አረባ፣ እኔ እኮ ዋጋ የለኝ፣ አሁን ምን ተስፋ አለኝ፣ ማንም አይፈልገኝ ባችሁ በራሳችሁ ላይ ጀጅ አታርጉ ነው። በቃ you are in the discovery land። ማየት ማትፈልጉትን ማወቅ ማትፈልጉትን ቁስላችሁን፣ ህመማችሁን፣ ድክመታችሁን፣ ሊሚቴሽኖቻችሁን እያወቃችሁበት ያለበት ጊዜ ስለሆነ እነዚህ ነገሮቻችሁን ለሰዎች ሳይሆን ሄዳችሁ ለአምላካችሁ እርግፍ አድርጋችሁ ንገሩ። ላይክ ሄልሚ በቃ አድነኝ፣ እኔ እንደዚህ አይነት በሽታ አለብኝ፣ ይሄው አድነኝ። በቃ ይሄ አንተ ከማታየው እኔ ማንም የማያይልኝ አንተ ብቻ የምታውቀው ህመሜ ይሄው እዚህ ጋር አለ፣ ለካ አይቼዋለሁ እኔ ራሴ የሚበሉት። በቃ አላህ ደግሞ ያድናችኋል። ሰው በቪዲዮ መጨረሻ የላችሁ የምፈልገው ሁሌም አዲስ ነገር ስለራሳችሁ ተማሩ። የምትችሉትን ድክመታችሁን፣ ጥንካሬያችሁን ለዩ። በራሳችሁ ላይ ጀንትል ሆኑ። እንደ ይሄን ዙር አሁን ያልኳችሁ የጠቀስኩላችሁን ሶስቱን ዙሮች በቃ ደጋግሟቸው፣ አራቱን ዙሮች በቃ ራሳችሁን ማወቅ፣ አቅማችሁና ድክመታችሁን መፈተሽ፣ ከዛ ደግሞ በራሳችሁ ላይ ትሁት መሆን፣ አት ሴም ታይም ደግሞ ያሉትን ደካማ ጎን የማትወዱትን የራሳችሁን ማንነት፣ ስለ ዓለም የነበራችሁን የተሳሳተ ፐርሰፕሽን ባገኛችሁ ቁጥር ይሄው አላህዬ እንደዚህ ነው ማስበው እኮ፣ ይሄው አላህዬ እኮ እዚህ ጋር ቁስል አለብኝ፣ ይሄው አላህዬ እኮ እዚህ ጋር ያመኛል፣ ይሄው አላህዬ እኮ እቺማ ወዳት ባህሪ ያለችብኝ ያላችሁ ሁሌም ተመልሳችሁ ለፈጣሪ አቅርቡ። ይሄን ሳይክል ደጋግማችሁ አርጉት። በቃ ደጋግማችሁ አርጉት። ህይወት በምን መልኩ አፕሊፍት እንደምታረጋችሁ፣ አላህ በምን መልኩ እንደሚያሽራችሁ ሰዎች የማያዩትን ፕሮግረስ በራሳችሁ ላይ ታያላችሁ። እኔ በህይወቴ አንድ የምወደው ነገር ንገራችሁ፣ ማንም ሰው የኔ የህይወት ለውጥ እያየ አይደለም፣ ግን ከምነግራችሁ በላይ ማንም ሰው ሊያየው የማይችል ብዙ ለውጦች በእኔ በራሴ በማንነቴ ውስጥ አሉ። ይሄ ደግሞ የመጣው ከራሴ ጋር ከነበሩኝ ትግሎች አት ሴም ታይም ደግሞ ችግሮቼን ለመለየት በሞከርኩበት ጥረት እና ችግሮቼን ለፈጣሪ ባቀረብኩት ልክ ነው። አይ ሆፕ ይሄ ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ። በረሃው ላንድ ላይ ነኝ ብላችሁ ወር ደግሞ ዲስከቨሪ ላንድ ላይ ነኝ ብላችሁ የምታስቡ ሰዎች ከሆናችሁ ይሄን ቪዲዮ ኤኒታይም የሆነ ነገር ትግል ሲሰማችሁ ዳውንሎድ አድርጉትና ደጋግማችሁ ስሙት። ይሄ ቪዲዮ ደግሞ ሊሰማው ይገባል። ይሄን ቪዲዮ ሊያውቁ ይገባል። ይሄ ቪዲዮ ያስፈልጋል ብላችሁ ለምታስቡ ሰው ሼር አድርጉ። አት ሴም ታይም እዛ ቦታ ላይ ከሆናችሁ ብቻችሁን አይደላችሁም፣ እዛ ነን፣ አብዛኞቻችን እዛ ነን። ኢቭን ቢንግ ኦን ዘ ዲስከቨሪ ላንድ በጣም ስኬት ነው። ምክንያቱም ብዙ ሰዎች የፍርዖን ምድር ላይ ይሞታሉ ባህር ሳይሻገሩ፣ ራሳቸውን የማግኘት እድል ሳይኖራቸው፣ ራሳቸውን የማወቅ እድል ሳይኖራቸው፣ የዓለምን አመለካከታቸውን ምልከታቸውን መቀየር ኦር ደግሞ አዲስ የዓለም እውነታ ፈጣሪያቸውን የማግኘት እድል ሳያገኙ ባርነት ልክ መስሏቸው በባርነት ዘመን ውስጥ ጊዜ ውስጥ ቦታ ውስጥ የሚሞቱ የሚያልፍ ህይወታቸው የሚያልፍ ብዙ ሰዎች አሉና ይሄ ጨለማው ጊዜ፣ ይሄ በጣም ከሁሉም ቦታ የሚነፍስበት ንፋስ፣ ይሄ በረሃ ጊዜ ላይ ከሆናችሁ በጣም እድለኞች ናችሁ። ራሳችሁን በዚህ መልኩ አይ ቲንክ በዚህ መልኩ ኮፕ ማድረግ ይቻላል። አይ ዶንት ኖ ሌላ አዲሽናል ደግሞ እኔም እኮ እንዲያርጌ ይሄ ደግሞ ያላችሁ የምታስቡበት መንገድ ካለ አው ሪሊ ላክት ነው በቃ ኮሜንት ላይ አስቀምጡልኝ።
ቪዲዮን አረዘምኩባችሁ አውቃለሁ፣ ግን በጣም አመሰግናለሁ ስላዳመጣችሁኝ። ላይክ ማድረግ እንዳትረሱ። ቻው፣ መልካም ቆይታ። በሌላ ቪዲዮ እስክንገናኝ ድረስ